ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ሁሉ ሰላም ነው። በሰላምታን በመቀጠል ዛሬ አንድ ቪዲዮ ብያለሁ። ቪዲዮውን ሰምታችሁ ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉላችኋለሁ የትኛው ወንድሞቼ። ከዚያም በመቀጠል ማለት ነው ይሄኔ የሆነ ጥያቄ ሆኖብኝ ጥያቄ እናንተ በኮሜንት እንድትመልሱ እፈልጋለሁ። ምንድነው ባላችሁኝ ማለት ነው እኔ የምሰራበት ሴትዮዋ ሁሌ ጥያቄ ሆኖብኛል። ለምን እንደሆነ አላውቅም። የእሷ ቤተሰቦች ዛሬ መጥቷል ማለት ነው። እና የእሷ ቤተሰቦች ሲመጣ በቃ ማትወጣበት ማትሰራበት ነገር የለም። ግን የሰውዬ ቤተሰብ ሲመጣ ፊት ነው የምታነሳ። ለምን እንደሆነ አላውቅም። ደስ አይላትም። አንዳንድ እንኳን ከእንቅልፍ ራሱ አትነሳም። ለምን እንደሆነ አላውቅም። ግን እስቲ ባለትዳር ናችሁ ኢትዮጵያም እንዴ ነው ወላሂ እዚህ ብቻ ነው? እኔ ጥያቄ ሆነብኝ። እስቲ ነገሩ አሁን የእሷ ቤተሰብ እህቶቹ እናት አባትም ሲመጡ በቃ ማይሰራ ነገር የለው። ቢያንስ 6-5 አይነት ነገር ነው የምትሰራው። ያለ ደስታ ፈገግታ ምንዋ እነሱ እንዴት እንደምትቀበል ይለያል። ግን የሰውዬ ቤተሰብ ሲመጣ እናቷም ስትመጣ ፊት ታነሳለች። በቃ ደስ አይላትም። እንደምን አላውቅም። ግን ለምሳሌ አሁን ባለትዳር የሆናችሁ የራሳችሁን እናት እንደምትወዱ የባሎቹ እናቶች ለምንድን ነው የማትወዱ? ይሄ እኔ ስላየሁ ነው። ኢትዮጵያም እንደዚህ አይነት ነገር አለ። እኔ ሁሌ ጥያቄ ሆኖብኛል። እዚህ ቤት ከመጣሁ ጀምሮ ሁሌ ጥያቄ ሆኖብኛል። ተጣልቶ ነው ይላሉ፣ ግን ያወራሉ። እንደተጣላ ሰው አይደለም ያወራሉ። ግን እነሱ ሲመጡ ደስተኛ አትሆንም። እሷ ቤተሰብ እንደምትው በደስታ አትቀበልም። በቃ ሰላም የምትበራሱ ከልቡ አይደለም ሰላም የምትለው። ግን የእሷ ቤተሰብ ሲመጣ እንዴት እንደምትሆን እንኳን ትንሽ እህቷ ራሱ ብትመጣ ያለ ክብር እንዴት እንደምትቀበል ለየት አድርጋ ነው የምትቀበለው። ግን የባሏ ቤተሰብ እንዴት አትቀበሉ? ለምንድን ነው ግን? ለምሳሌ አሁን ባሏን እየወደደች የባሏ እናት ካልወደደች ምንም እንትን የለውም። ለምን? የእሷ ባል ወልዳ የሰጠችው እናቷ ነች። እናቷ ጥላ ባሏ መውደዱ ምን ፋይዳ ነው? ይሄ ሁለን እኔ ነው በኢትዮጵያም ያለ ነገር ነው። እንዲህ ከሆነማ እኔ ለምን እንደሆነ ሁሌ ጥያቄ ሆነብኝ። አያታለሁ እነሱ ቤተሰብና የእሱ ቤተሰብ ሲመጡ ብዙ ልዩነት አለኝ። ለምንድን ነው ሁሌ እኔ ጥያቄ ሆነብኝ። እስቲ ዛሬ ለእናንተ ያጫወታችሁ እና እስቲ መልስ መልሱ። የምታውቁ መቼም ትዳር ላይ የገባችሁ ብዙ ነገር ስለምታውቁ መልሶ። ግን ይሄ እኔ ሲያቅ አግባብ አይደለም ብዬ ነው የሚያስበው፣ እንደኔ ማለት ነው። ለምን ባሏን ወዳ የባሏ ቤተሰብ አለማውደድ፣ እሱ ብቻ መውደድ ምንም ትርጉም የለውም። ለምን እሷም የእሷ እናት የእሷ ቤተሰብ እንደምትወድ እሱም የእሱ ቤተሰብ እናት ይወዳል። እሱ ግን አይለይም። ሁለቱም አንድ ላይ ነው የሚያየው። እሷ ቤተሰብ ይወዳል፣ እናቷንም እንደሱ እናት ነው የሚያየው። ብዙ ነገር ያደርጋል፣ ብዙ ነገር እንትን እንዳለ። ግን እሷ እንዲያተው ነው። ለምን እንደሆነ አላውቅም። እኔ ሁሌ ጥያቄ ሆነብኛል። እና እስቲ ኮሜንት ላይ መልስ መልሱ። ግን እንዴ መሆኑ ከአግባብ አይደለም። ለምን ባሏን እየጠላች እሱን መውደድ ምንም ትርጉም የለም። ለምን እናቷ ነች ወልዳ የሰጠችው። እናቷንም ባሏን እንደወደደች እናቷን ማውረድ ነው። መቼም የሰው ባህሪ ይለያል። ሁሉም ሰው ባህሪ እኩል አይደለም። በእናቷ መጥፎ ትሆን ትችላለች፣ ግን አላውቅም እኔ እዚህ ሀገር ደግሞ እንኳን አብረው ስለማይኖሩ መጥፎነትም ጥሩነትም አይታይም። ለምን አንድ ቤት አይኖሩም። አብዛኞቹ የራሳቸው ቤት ነው የሚኖሩ። እና ለምን እንደሆነ እኔ ሁሌ ጥያቄ ሆኖብኛል። እስቲ መልሱ። እንደኔም ጥያቄ ሆኖባችሁ ያወቃችሁ መልሱ። እኔም ማወቅ ስለምፈልግ ነው። እኔ ሁሌ ጥያቄ ሆኖብኛል። ለምን ሁለቱም ቤተሰብ ይመጣሉ እዚህ ቤት ማለት ነው። እኛም እንሄዳለን፣ እነሱም ይመጣሉ። እነሱ የእሷ ቤተሰብ የሚመጣበት ቀን ሰርግ በሉ፣ ግን የባሏ ቤተሰብ የሚመጣበት ቀን ይሄን ያክል ነው። አንዳንዴ እንኳን ዝም ብላ ትተኛለች እነሱ እያለው እንኳን ማለት ነው። እስቲ መልስ መልሱ እላችኋለሁ ቤቶቼ።